ውሻ አልለቅህም፣ እሺ እገልሃለሁ። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የጭልፋ ሚዲያ ቤተሰቦች እንደምን ሰንብታችኋል? ጭልፋ ሚዲያ ጀማሪ የጥበብ ሰዎችን የሚያበረታታ የጠፉ የጥበብ ሰዎች ከወዴት ናችሁ ብሎ ፈልጎ ወደ ቀደመ ማንነታቸው ለመመለስ ደፋ ቀና የሚል ሚዲያ ነው። ወዳችሁና ፈቅዳችሁ ከኛ ጋር ስለሆናችሁ በሌላ በጭልፋ ሚዲያ ስም ላመሰግናችሁ እወዳለሁ። ዛሬም እንደተለመደው እንግዳ ይኖረኛል። የዛሬው እንግዳዬ ጀማሪ ገጣሚ፣ ጀማሪ ተዋናይት ናት። እስኪ ወደ እንግዳዬ መልካም። እስኪ ራስሽን ለተመልካቾቻችን አስታውቂልን። እሺ፣ ገጣሚ ሀና ሰላም፣ ጀማሪ ገጣሚ ሀና ሰላም ሰው እባላለሁ። ሀና፣ ትውልድና እድገትሽ ምን ይመስላል? ትውልድና እድገቴ እግዚአብሔር ይመስገን ጥሩ ነው። ልጅነቴን በጥሩ አሳልፌ ትምህርት ቤት መግባት ባለብኝ ሰዓት ገብቼ ተምሬ እስከ 12 ጨርሻለሁ። 12 ጨርሰሻል? እንዴት ነው ወደ ጥበብ ዓለም የገባሽው? ማለት አሁን የተለያዩ የጥበብ ሰዎች አንደኛ አስበውበት ትምህርቱን ወስደው ይገባሉ። አንዳንዶች ደግሞ ሳይታሰብ ገጠመኝ ጥበብ ራሷ ትጠራቸዋለች። አንቺስ ወደ ግጥም ዓለም ወደ ትወናው ዓለም ፍቅሩ ያደረብሽ እንዴት ነው? ወደ ግጥሙ የገባሁት አስቤው እና ተሰጥኦ እንዳለኝ ገብቶኝ ምናምን አይደለም የጀመርኩት። ታች ክላስ እየተማርን አማርኛ መምህር ግጥም እዛ ምዕራፍ ላይ ግጥም በራሳችን ጽፈን የምናመጣበት እንትን ነበር፣ የኢንዴቪስ ስራ ማለት ነው። እና በዛ ነው የሞከርኩት። ሞክሬ በራሴ ርዕስ ይሰጠናል። ከዛ ርዕስ ውስጥ መርጠን የተመቸንን የቻልነውን ጽፈን እናመጣለን። እና በዛ ነው ያወቅኩት። ያኔ ጎበዝ ተባልኩ ምናምን። ከዛ መጻፍ ጀመርኩ። እንዳለኝ ያወቅኩት በዛ ነው። ያኔ አቅምሽን የፈተሽበት። መልካም። እንግዲህ ተመልካቾቻችን የብዙዎቹን ታሪክ መዘን በምናይበት ጊዜ መነሻቸው የአማርኛ ቋንቋ መምህር ናቸው። ማለት እውነት ለመናገር የአማርኛ ቋንቋ ከትምህርቷ ከአካዳሚክ እውቀቱ ባለፈ ስለ ግጥም አጻጻፍ፣ ስለ ድርሰት፣ ስለ ትወና አጠቃላይ ይሄ ጥበባዊ የሆኑ መንፈሶች እንዲያድርብና ከፍተኛ የሆነ ጫና አለው። በዛ አጋጣሚ የአማርኛ መምህራኖችን ላመሰግን እወዳለሁ። ግጥም ላንቺ ምንድን ነው አና? ግጥም ለእኔ ሚስጥራዊ ስሜት ነው። ማለት እንዲሁ ሰምተህ ወይ ምናምን ልታውቀው ማችል ሚስጥር የሆነ ስሜት። እስኪ ተመልካቾች የሀና የግጥም ስራዎቿ ምን ይመስላሉ የሚለውን አይተን እንመለስ። እስኪ ከግጥሞችሽ ውስጥ ቢያንስ አንድ ሁለቱን ግጥም አዳምጠን እንመለስ። አፍቃሪ ነፍሶች ሁሉም ተነስተው ባዶ የቀሩ ግን ደግሞ በባዶነት ውስጥ ገደብ የሌለው ደስታን የሚሰፍሩ ለመስዋዕት እጅ ያወጡ ያለ ጦር ጋሻ የዘመቱ በእንባቸው ውስጥ እየሳቁ በደማቸው ጠብታ የሚፈኩ በቀራንዮ ምስጢር የረቀቁ አፍቃሪ ነፍሶች የማፍቀር ጥጉን ከአባታቸው ተቀብለው በአጥንታቸው መሰባበር በስጋቸው መቆራረስ የሚረኩ። አዎ እውነትነት ያጀባቸው በእውነት ጸንተው በሞት ውስጥ ህይወትን የሚኖሩ ማለት ሳይሆን መስጠት መሆን ነው መስጠት ማድረግና መሆን ነው ግባቸው። አዎ ቃል ያልተገኘለት ዜማ ያልወጣለት ወደር የለሽ ስጦታቸው ፍቅር የሚባል የልብ ላይ ንዝረት የነፍስያ ስውር ድምፅ ነው ቅኔያቸው። የእሱን ንጹህ የእጅ ስራ የክብር ችረት በልፍኙ ልትኖር ድንገት ሲጠራት ፊቱ እንድትቆም እሷነቷን እንዲለያት ፈቃዱን መኖር ቃሉን መወጣት በሰውነት እንደመጡ በሰውነት ለመመለስ የትናንትን ፍግፍግ ዛሬ መለስለስ ለነገም መውዛት። በጣም ደስ የሚል ግጥም ነው ሀና፣ ጎበዝ ነች። እውነት ለመናገር መጀመሪያ ላይ የመጀመሪያ ስራችን ግጥም ስንጽፍ የብዙዎቻችን ስራ ምንድን መሰለሽ በሳድስ የሚጨርሱ ናቸው። ለምሳሌ በሺ ጨርሶ ከሆነ ቀጣይ ያለውን ይመስለኝ ሺ
መምታቱን ነው እንጂ የሀሳብ ፍሰቱ ምን እንደሆነ የቃላት ምርጫችን ብዙ አንጨነቅም። እስኪ እንደው ከመጀመሪያ ስራዎች ግጥሞች ስትጽፊ እንዴት ነበር? ማለት አሁን ላይ አሁን ያዳመጥናቸው ግጥሞች ተመልካቾች እንዳዳመጣችሁት በጣም ደስ የሚሉ እና በሳል የሆኑ ናቸው። ዘመኑ የዋጁ ግጥሞች ናቸው። እንደው እስኪ ከድሮ ስራዎች እንዴት ነበር ግጥሞችን ስትጽፊ ነበር? ድሮ ያው እንዳልከው ነው እና የሆነ ርዕስ ምርጫ ላይ ጎበዝ አልነበርኩም እና የሆነ ርዕስ ቢኖር ስለዛ የምጽፈው እንዲሁ ቁርጥ አድርጌ ሳይሆን ዝርዝሩን ነው። ሀሳቡ ገብቶኝ ግን ሙሉ ዝርዝሩን እንዲሁ ሰው በቀጥታ ነበር የሚገባው። ግጥሜ ማለት የፈለግኩትን ሁሉ ላለሁ በሚስጥር አይደለም ወይም በትንሽ ቃላቶች መግለጽ አልነበረም የምችለው እና አንድ ርዕስ ቢኖር ስለዛ መጽሐፍ ፈልጌ 4 ሉክ ድረስ 3 ሉክ ድረስ ጽፋለሁ። አሁን ነው ብስል ያሉ ቃላቶችን እና በቃ ባጭር ብዙ ሀሳብን በትንሽ መግለጽ የጀመርኩ አሁን ነው። አዎ ግጥም በባህሪው ተመልካቾች ምን አለ መሰላችሁ በተመረጡ በሆኑ ክሽን ቃላት ሀሳብን ማስተላለፍ ማለት ሰው አሁን በጣም ረዥም የሆነ ግጥም አይወድም። ይሰለቻል፣ ይታከታል እና ለማዳመጥም እንደዛ ነበርኩኝ እኔ። ጆን የሚባል ጀማሪ ገጣሚ ጓደኛ አለኝ። እዛ አባቴ መርጌታ ነው እና ተማሪዎች አሉ ምናምን በዛ አጋጣሚ ነው የተዋወቅኩት እና ጎበዝ ነው፣ እንደዚህ አይነት ነገር ላይ ጎበዝ ነው። ከዛ እንደመጽፍ አወቀ ስናወራ እና በሱ ምክንያት ነው ቢያንስ እሱ የሚያውቀውን ለእኔ አካፍሎኝ ከዛ እኔ ከሱ የወሰድኩት ብዙ ነገር አለ። ብዙ አጋጣሚ አመሰግናለሁ። የመርጌታ ልጅ ነሽ ማለት ነው? አይ ደስ ይላል። ስለዚህ ቅኔማ ከቤት ነው ማለት ነው። እንዴት ነው ወደ ግዕዙ ቋንቋ እንድትማሪ ያልገፋፉሽም ነበር? ማለት መማር እችል ነበረ። እኔ ሰንፌ ነው ማለት የምችለው። አልተማርኩም ግን። አልተማረሽም ማለት አንዳንድ ሰዎችን የማውቃቸው የመርጌታ ልጆች በዚህ አባታቸው ቄስ የሆነ ሴቶች እስከ ዳዊት ድረስ የደረሱ ምናምን አሉ። በጣም ጎበዞች አሉ። አካዳሚካሊ እውቀታቸውም ከሌሎቹ ተማሪዎች የተሻሉ ናቸው። ምክንያቱም ከዚህ ከቤተሰብ ዘውት የሚመጡ ነገር ስላለ ማለት ነው። እስኪ ወደ ጭልፋ ቅምሻ እናቅና። ተመልካቾች እንግዲህ እስኪ እንስጣት ምን ይወጣላት ይሆን እናያለን። ይነበብ ምን እንደሆነ። ከምትወጁ የግጥም ስራሽ ቢያንስ 2ቱን ጋብዥን። ከምትወጁ የግጥም ስራዎች ውስጥ ቢያንስ 2ቱን ጋብዥን። እሺ መልካም። ሂድልኝ ትዝታ አዳምጠን እንመለስ። ሂድ ራቅ ክነፍ እኔም ልሂድ አትገድበኝ ፊት ያትለፍ ከበቃውክ ብቃኝ ላልሰነብት ላታበጀኝ ከሸኘኸኝ ዓለም እየመለስክ አትቀላቅለኝ። ሂድልኝ ትዝታዬ የትናንት ፀሐይ የአሁን ግርዶሽ የነገ ክል ብዥታዬ ዛሬ ልኑር ተወኝ በቃ አትዘተኝ ህይወት ያለው ህይወት ዓለም ያለው ዓለም እንዳላጣህ ስለው አታጭኝም ያንቺ ብቻ ነኝ እስካለሁ ቆሜ ዓለምሽ ነው ዓለሜ ህይወትሽ ነው ህይወቴ አንቺነትሽ ነው እኔነቴ ይለኛል ባፉ ከኔ ሲዞር ቃሉን በቃል እየበላ ስሜቱን ተከትሎ ፍላጎቱን እየሞላ ከአድማስ ስርቅበት ቃላት አያልቁበት ናፈቅሽኝ ውዴ ነይልኝ ይላል ድሮ ያላየውን ማንነቴን አቆንጅቶ ቃላቶቹን እያጎላ አንቺ ብቻ ነሽ ሕያዋኔ ነገም ትዳሬ ነሽ ሰላሜ ይላል ዳግም ማንነቱን ውጦ ስሜን በስማቸው እየጠራ አሳስቶ ሙች መኝኝ ሁሌም አለውልሽ ሙች መኝኝ ይላል ይምልልኝ እጄን ከእጁ አቆራኝቶ ሰውነቱን እንዳመነው ልቤ ድሮ ገሎ ደግሞ ሌላ ሰውነት ከሀና የግጥም ግብዣ ተመልሰናል። ሀና ለቤተሰብ ስንተኛ ልጅ ናት? ሀና ስምንተኛ ልጅ። ስምንተኛ ልጅ። አባትሽ ጎበዝ ናቸው ማለት ነው? 10 ነን እና ስምንተኛ ልጅ ነኝ። 5 ሴት 5 ወንድ ነው። ዋው ደስ ይላል። 5 ሴት 5 ወንድ። ዋው በጣም ደስ የሚል ነው። እንዴት ነው እድገታችሁ ምን ይመስላል?
እንደው ቤተሰባዊ ፍቅራችሁ? እግዚአብሔር ይመስገን ምንም ፈልገን አተን ምናምን አናውቅም። እግዚአብሔር ይመስገን ሁሉም ነገር ጥሩ። ደስ ይላል። መልካም። የወደፊት እቅድሽ ምንድን ነው? ማለት ወደፊት መሆን የምትፈልጊው? ወደፊት እቅዴ ጥበብን በደንብ መቀላቀል እና ህልሜን መኖር እና ይሄ ነው ማለት ባልችልም ብቻ አዋቂ ሰው ብስል ያልኩ ማለት ታግዤ ወደፊት ሄጄ ጥበብ ውስጥ በቃ ትልቅ ሰው ማለት አዋቂ ሰው መሆን ነው እና ወደፊት እንደዛ ነው መሆን ፈልገው። ጥበቡን በደንብ መቀላቀል፣ ህልሜን መኖር። ህልምሽን መኖር፣ ጥበቡን መቀላቀል፣ አዋቂ መሆን። ብዙዎቻችን ግን አዋቂ ሰን ታዋቂ ለመሆን የምንታተረው። አንቺስ እንዴት ነው ማለት እንዲህ በአዋቂ እና በታዋቂ መካከል ያለውን ልዩነት እስኪ እንዲሁ ለተመልካቾቻችን ትምህርት ይሆናል እና በዚሁ አጋጣሚ እስኪ ያለሽን ስሜት ንገሪኝ። አዋቂ መሆን ነው ፈልገው ማለት አዋቂነት አዋቂ መሆን ገደብ የለውም። ታዋቂ መሆን ገደብ አለው። ድንገት ብነሳም የሆነ ቀን ግን ወይ ልመለስ እችላለሁ ወደኋላ ወይ ደግሞ ጭራሽ ልጠፋ እችላለሁ እና አዋቂነት ጊዜ የማይሽረው ነገር ነው እና አዋቂ መሆን ነው ወደፊቴ። የሚገርም ገለጻ ነው ማለት ታዋቂ ስትሆን ገደብ አለው። ለምሳሌ ሀና በሆነ ነገር ብናውቃት ሀና ናት። ስሟ ማን ነው? የስራ ድርሻ ምንድን ነው? በሆነ ነገር ተነስታ የሆነ ጊዜ ላይ ሚዲያው አንስቷት ልናውጣት እንችላለን። ነገር ግን ያ ነገር ሚዲያ ያነሳሻል፣ ሚዲያም ይጥልሻል፣ ቀጣይነት ላይኖረው ይችላል። ነገር ግን ማወቅ ግን ለራስ ነው አይደል እንዴ? ዓለምን መዋጀት፣ ሰውን መዋጀት፣ ኑሮሽን ማወቅ፣ ህይወትን መረዳት መቻል ነው። መሰጠት ነው። በነገራችን ላይ ማወቅ ማለት ኃይልም ነው ማለት ኃይል ነው። ወደፊት ለመሄድም አሸናፊ ነህ እንጂ አዋቂ ስትሆን አሸናፊ ነህ። ምክንያታዊ ሰው ትሆኛለሽ። ያየሽውን እንደዚህ ለጥቃቅን ነገሮች ቦታ አትሰጭም፣ ተሎ አትበሳጭም፣ ተሎ አትናደጅም። ምክንያታዊ ሰው ትሆኛለሽ። መልካም። ስለዚህ ጥሩ ትምህርት ነው። እኔ ከሀና እንደወሰድኩት ምንድን ነው ለመታወቅ ሳይሆን ለማወቅ ነው የምኖረው ብላለች። እንደነዚህ አይነት ተስፋ ያላቸው ልጆች ደግሞ ነገ ከነገ ወዲያ ከተሻለ ህይወት ላይ እንደምናገኛቸው ምንም የሚያጠራጥር አይደለም። እስኪ ወደ ሁለተኛው የጭልፋ ቅምሻ እናምራ። ከ10 ዓመት በፊት የአባትሽ ገዳይ የነበረ ሰው በስልክ ሲጀነጅንሽ ቆይቶ በመጨረሻ እሱ መሆኑን ስታውቂ የሚሰማሽ ስሜትና የምትናገሪው ቃላት። ከባድ ጥያቄ ነው አይደል? እንዴት ተመልካቾች እንግዲህ ከ10 ዓመት በፊት የአባቷ ገዳይ አለ አይበለው። ይሄ ትወና ስለሆነ በዚህ አጋጣሚ ፕሮግራም የሚከታተሉ ቤተሰቦቻችን ጥያቄያችሁን ቀድመ ለመመለስ ያክል ለትወና የተመረጠ ዲያሎግ ነው። ከ10 ዓመት በፊት የአባትሽ ገዳይ ስልክ ደውሎ ሲጀነጅናት ሲያወራት ምናምን ይቆያል። አላወቀችውም። ልክ እንደማንኛውም ሰው ስታወራ ቆይታለች። መጨረሻ ላይ ግን እሱ እንደሆነ ሲነግራት የሚሰማትን ስሜት እስኪ በትወና አቅሟ በኢምፕሮቫይዜሽን እንድታሳይ ነው የተፈተነችው። እስኪ ወደ ሀና እንሂድ። ምን ትለን እባክሽ? ደግሞ ማነው በዚህ ሰዓት ይደውላል? ደግሞ ማነው አዲስ መስመር አውቀው ይመስለኛል። ሄሎ፣ አቤት። ድምፅሽ ያምራል፣ አመሰግናለሁ። ደህና ነኝ ይመስገን። ደህና ነኝ። ይቅርታ አላወቅኩም። እኔ ማንንም ሰው ሳላውቅ ማውራት አልፈልግም። አፍቃሪሽ? እሺ አፍቃሪ
እሺ እባክህ። የብዙ ዓመት አፍቃሪ ታዲያ የኔ ፍቅር እንዴት አድርጎ ይዞሃል? እባክህ አትሟዘዝ። አሁን ትክክለኛ ማንነትህን ተናገር፣ ካለዛ ስልኩን ልዘጋው ነው። መብቴ መሰለኝ በገዛ ስልኬ። ስልኩን ልዘጋው ነው። ልቋጥር ነው። 1 3 ስደርስ እዘጋዋለሁ። 2 3 ውሻ አለቅህም፣ እገልሃለሁ። ዛሬም በእኔ ውስጥ አለ፣ ደግሞ እገልሃለሁ። ዋው የሚገርም ብቃት ነው ያሳየችን። እውነት ለመናገር ማለት አሁን ይህን ድንገቴ ነው የጠየቅናት፣ ወይም ኢምፕሮቫይዜሽን የሚባለውን የትወና ሂደት ነው የጠየቅናት። ታስቦበት ዲያሎጉን አጥንተው ቢሆን ደግሞ ከዚህ የበለጠ አቅሟን ታሳየናለች ማለት ነው። ስለዚህ በዚሁ አጋጣሚ በጣም ታላላቅ ካስት ኤጀንቶች አላችሁ፣ የፊልም እንደነዚህ አይነት ታዳጊ ልጆችን እየወሰዳችሁ እንድታሰሩልን በእኛና በጭልፋ ሚዲያ ስም ሀሳቤን አስተላልፋለሁ። በእርግጥ ከአሁን በፊትም ከጎናችን ያላችሁ ታላላቆቻችን አላችሁ፣ በፊልሙም በሙዚቃውም አይዟችሁ የምትሉና የምታበረታቱና ወንድሞች እህቶች አላችሁ። በዚሁ አጋጣሚ ምስጋና ልቸራችሁ እወዳለሁ። እስኪ እየጠጣሻለች። ሀና፣ ወጣቱ ትውልድ አሁን ላይ በተለያየ መንገድ እየተጠመደ ነው ያለ። ማለት ሰዎች ወይም ወጣቶች በተለያየ ሱስ እየተጠመዱ በጣም የምንወዳቸው እህት ወንድሞቻችን እያጣና ያለን። ማለት በተለያየ ሱስ ውስጥ የተጠመደ ሰው ይርቃሉ። አሁን አንቺ ፊት በጣም የቅርብ ጓደኛ ከነበሩሽ በዚህ አይነት ሲስተም ውስጥ ካሉ ከአንቺ እየራቁ ከማህበረሰቡ እየራቁ ብቻቸውን ራሳቸውና ከሱሳቸው ጋር ብቻ ነው እንጂ ከማህበረሰቡ እየተነጠሉ ነው። እንዲሁ ብዙ አጋጣሚ አንቺ አጋጥሞሽ የሚያውቅ ታሪክ ካለ ብታካፊን፣ ወይም ደግሞ ምን መደረግ አለበት ወጣቱ ትውልድ ወደ እንደዚህ አይነት ህይወት ውስጥ እንዳይገባ ምን መደረግ አለበት ብለሽ ታስቢያለሽ? እንደ አንድ አማተር የጥበብ ሰው። እኔ እንደዚህ አይነት በጓደኛ ምናምን አጋጥሞኝ አያውቅም፣ ግን መደረግ አለበት ብዬ የማስበው ማለት ባናገላቸው፣ ባንርቃቸው። ማለት ውስጣቸው የነሱ ምክንያት አላቸው፣ እንደዛ የሆኑበት ምክንያት አለ። ግን እንደዛ የሆኑበት ምክንያት መጥፎ እንኳን ቢሆን መጥፎነቱን ተቀብለን ቀርበን እነሱን ሁነን ነው መመለስ ያለብን እና ደግሞ እውነታቸውን መረዳት፣ አለመኮነን፣ ደርሰን ይሄ እንደዚህ ነው ይሄ እንደዚህ ነው በቃ የለም ካጠገባቸው አለመራቅ። ምክንያት አላቸው። ያ ምክንያት ምናልባት ወይ በእኛ የሚስተካከል ይሆናል፣ ወይ በሆነ ሰው የሚስተካከል ይሆናል፣ ወይ ራሱ ባለቤቱ ሊያስተካክለው የሚችል ነገር ይሆናል፣ ምናልባት ያልታየው ማለት ነው። እና ሳንርቅ አጠገባቸው ሆነን ምክንያታቸውን መስማት፣ ጆሮ መስጠት። ጆሮ ያገኙ እንደዚህ አይነት ሰዎች የሆነ ማውራት ፈልገው እንኳን ሰው አጠገባቸው የለም እና ከእነሱ ሳንርቅ እነሱን ስህተታቸውን ስህተት እንደሆነ አምነን ተቀብለን መመለስ እና እንደዚህ አይነት ሰው ደግሞ ቅን ነው፣ ይመለሳል፣ ትጉም ነው፣ አይዞህ ባይ ነው ያለው እና አይዞህ ባይ አጥቶ ነው እንጂ ጆሮ አጥተው ማለት የሆነ እውነት አላቸው፣ ከጀርባቸው የሆነ እውነት አለ። ያን እውነት ነው የሚያቀላቸው ያጡ እና እሱን ተረድተን አጠገባቸው ሳንርቅ ማድረግ ያለብንን አድርገን ብንመልሳቸው ይመለሳሉ። እንዲሁ እንደ ጥበበኛ ማለት ሲኒየር የጥበብ ሰዎች አሉ። እነሱስ እንደ ጥበብ እነዚህን ሰዎች ከመመለስ አንጻር የተለያዩ የኪነ ጥበብና ባህል ተቋማት አሉ።
ስፖርትና ወጣቶች መዝናኛ አለ። እነዚህ ምን አይነት እገዛዎችን ማድረግ አለባቸው? በከተማዋ ላይ ምን አይነት ክበባትን ማቋቋም አለባቸው ብለሽ ታስቢያለሽ? በተለይ ደግሞ ወጣቱን ትውልድ ከመገንባት አንጻር ወጣቱ ትውልድ ከተያዘበት የሱስ አባዜ ከዛ እንዲወጣ ከጥበብ አንጻር ምን መሰራት አለበት ብለሽ ታስቢያለሽ? እንደዛ ያው ክበባት ሰፋ ቢሉ በየቦታው ቢኖር በትምህርት ቤትም አሁን ሚኒ ሚዲያ ምናምን አለ፣ ግን አሁን ላይ ችላ እየተባለ ነው። በፊት ይሻላል እንደውም እንጂ ሱሱ ነገር ቢሰፋ፣ ክበባት ቢሰፉ፣ ስፖርት ቦታዎች ምናምን መናፈሻዎች እነሱ ቢሰፉ ባይ ነኝ። እውነት ነው። ተመልካቾች አሁን እዚህ ጋር ምንድን ነው እንደውም አሁን ላይ የተወሰነ መሻሻል አለ እንጂ በከተማችን ላይ እየተስፋፉ ያሉ የስፖርት ማዘውተሪያዎች፣ የኪነ ጥበብና ባህል ማዕከል ተቋማት ሳይሆኑ እነዚህ ቁማሮች፣ የቁማር ቦታዎች፣ ጫት ቤቶች፣ ጭፈራ ቤቶች በጣም ወጣቱ ትውልድን ወደ ሌላ አዘርት ውስጥ የሚከቱ ነገሮች ነው እየተስፋፉ ያሉ። እነዚህ ቤቲንጎች፣ ቁማሮች፣ እነዚህ ቢንጎች እዚህ ነገር ተገዥ ነው በጣም። ስለዚህ እነዚህ ነገሮች መጥፋት አለባቸው። እነዚህ ነገሮች ጠፍተው በዚህ ምትክ የተለያዩ የመዝናኛ ቦታዎች መከፈት ይኖርባቸዋል። ወጣቱ ትውልድ ከዛ ላይ ሄዶ ራሱን አዝናንቶበት የሚመጣ መንገድ መፈጠር ይኖርበታል። ስለዚህ ከዚህ ላይ በኃላፊነት ቦታ ላይ ያላችሁ ይህ ጉዳይ የሚመለከታችሁ ሴክተር መስሪያ ቤቶች ትኩረት ሰጥታችሁት ወጣቱ ትውልድን ከማዳን አንጻር እንድትሰሩ በጭልፋ ሚዲያ ስም ሀና ከትምህርት መልስ ቤቷ በምን አይነት ሁኔታ ጊዜዋን ታሳልፋለች? በትምህርት መልስ ያው በፊት ታች ክላስ ሳለሁ ቤተሰብ ጋር ሳለሁ የስራ አይጠፋም እና ስራ ታግዥ ነበር? አግዛለሁ። ገጠር ነበረ። ከብት መሄድ ካለብኝ እሄዳለሁ። ውሃ ማምጣት አለ፣ ብዙ አለ። ውሃ ታመጫለሽ? ውሃ ተሸክመሽ ነው? አዎ። ርቀት ነበረው ከቤታችሁ? አዎ ትንሽ ይርቃል እና እንደዛ አግዛለሁ። ተረፈ የስራ ሰዓት ነው። መልካም። እንደው አክሰንት ስድብ ከዚህ ጋር እንደው አንድ ጥያቄ ልጠይቅሽ። ማለት አሁን ገጠር ላይ የምንጠቀምበት አክሰንት አለ ወላጆቻችን፣ ይሄ ኦሪጂናሉ ቱባ ባህሉ ያለ ገጠሩ ማህበረሰብ ጋር ነው እና ሁላችንም የገጠር ልጆች ነን። ነገር ግን ወደ ከተማዋ ብቅ ስንል ያችን ያነጋገር ስታይላችን እንደምንም ብለን ለመቀየር እንሞክራለን። ለመኮላተፍ የሆነ የለም እንጥራለን። እንደው አንቺስ ይች ነገር ሞክረሻት አታውቂም? ያችን ከገጠር ያመጣናት ቃላት የመቀየር ተቀይሮ ይሆናል፣ ግን አስቤበት አይደለም የተቀየረው። የሆነ እንደኖርኩበት ቦታ ወይ ደግሞ ወጥቼ ይሆን አላውቅም። በቃ አስቤበት ሳይሆን ሳላስበው ግን የተቀየሩ ነገሮች ይኖራሉ፣ ሊኖሩ ይችላሉ እንጂ ፐርፐዝ ራስን ከመቀየር አንጻር እንደዛ እንኳን አስቤበት የሆነ ምንም ነገር የለም። እሺ፣ እናመሰግናለን ውድ የጭልፋ ሚዲያ ቤተሰቦች። ለዛሬው የነበረው ፕሮግራማችን ይሄን ይመስላል። በእኔ በኩል እስካሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። እንደው በመጨረሻ ሀና የምታስተላልፈው መልዕክት ካላት ወይም ማመስገን የምትፈልገው አካል ካላት እድሉ ለእሷ ልስጥ። በእኔ በኩል ማስተላለፍ የምፈልገው ፍላጎቱ ኑሮን ተሰጥኦ ኑሮን ግን እድሉን ያላገኘን ማለት እኔ የማውቃቸው ብዙ ልጆች አሉ። በግጥሙ በትወናውም ብዙ ጎበዝ ልጆች አውቃለሁ። ግን እድሉን እያገኘን ስላልሆነ በቦታው ያላችሁ ሰዎች፣ ትልቅ ቦታ ላይ ያላችሁ ሰዎች እድሉን ብትሰጡን፣ በትወናውም ተከታታይ ድራማ ፊልም ምናምን ሲኖር ካስቱን ብናገኝ ብታግዙን፣ በግጥሙም እንደዛው ነው ብታግዙን፣ አብረን ሩቅ ብንሄድ እኛም ህልማችን ብንኖር ጥሩ ነው እና አግዙን። ወደፊት አብረን እንሂድ ህልማችን እኛም እንጂ። በዚሁ አጋጣሚ ማመስገን የምፈልጋቸው ሰዎች አሉ። በመጀመሪያ ሁሉንም ነገር ማለት አዲስ ነገር እንዳይ
ብቻ ሁሉም ነገር ለበጎ ነው የሚባል እውነት ነው መሰለኝ እና በእያንዳንዱ አጋጣሚ ስለማገኘው ጥሩ ነገር ስለማገኘው ጥሩ ዜና እግዚአብሔር ይመስገን። ለሁሉም ነገር እግዚአብሔር ይመስገን። ከዛ ቤተሰቦቼ አመሰግናለሁ። ማለት እንደሚሆን ተነግሮኝ ነበረ። ያ ደግሞ ተስፋ ይሆነኛል ማለት ይሆናል ማለት ነው። እንደ አርቲስት ሆናለሁ ማለት ነው እንድል ያደርገኛል እና ቤተሰቦቼ አመሰግናለሁ። ጓደኞቼ ይሆናል አርቲስት ሀና ምናምን እያላችሁ እየጠራችሁ ስለምታበረቱኝ አመሰግናለሁ። ጓደኞቼ ሁሉንም ስማችሁን መጥራት አይጠበቅብኝም፣ ግን ሁሉንም አመሰግናለሁ። እወዳችኋለሁ። አሹዬ በጣም መልካም ሰው ነህ እውነት እና ቴንኪው በጣም ሙላት ቴንኪው ህይወት